ያለሽ ነገር ቢል የኔ ቆንጆ ስሚኝ ልጅ ዋስሚማ ሽማግሌ ይላክና ዘመድ ይጠየቅና እሺታው በጣም ግልጽ ነው። ቀድሞ አልቋልና ይቅርታ ባወራው አንቺው ይቅርታሽ እሺ ዘሽ ነው በጌታ እኔ ቀንስ አይመቸኝም ማለት ሰላም ሰተሽ እውነት እኔ ምን አገባኝ? እኔ መለከተኛል አጋዥ አይመለከቱም እኮ የኔ ቆንጆ። ግን ቤቱ ደስ ራስሽን ሻቀፍሽ እኮ ጄናም በመኛውን ሀሳብህን ጥለን እንድትጨምቀኝ ነው እንዴ? እኔ ሀሳብ ምንም የለብኝም እናቴ እግዚአብሔር ይመስገን። ብሩኬ ግን እኔ አልገባኝም። አሁን የዚህ ሁሉ ትርጉም ምንድን ነው? ግን በጌታ ምን እያደረክ ነው? ይህ አመት በዓል እናጸልፍ ነው። አመት በዓል አሁን እኔ ምን ችግር አለው? አሁን ቀጤማ ቢጎዘጎዝ ምን ችግር አለው? እሺ ይህን ስላደረግክ እኔ የማይከፋኝ ነው የሚመስልህ? ለምን ይገፋሻል? ቤት ውስጥ ያጀሽ ማለት ነው። ንቀዩ እሺ ንቀዩ ለምን ነግረዋሉ? መልሽ ለሱ ነው ቅመም ጨምሬ ለምን ባለው አይበቃውም እንዴ? ሀይሚዬ እና መጀመሪያ ልሳምህና ትወጣለክ አትሂድብኝ አላለችም መሰላችሁ? ኦ ማይ ጋድ! የዛሬው ደግሞ የጨረቃ ፋሚሊዎች ውበታቸው እንዲፍት አድርገውባቸዋል። ይለያል። ሀይሚዬ ሳመችው ጋይሶች ማለት ነው። ብቻ ግን እውነት ለመናገር የቡራም ያሀይሚም የሆነ በቃ አክታቸው የእውነት ነው የምላችሁ ፈታ ዘና ነው ያደረገኝ ማለት ነው። ዛሬ ከመጀመሪያ እስከ መጨረሻው ድረስ ብሩኬ በጣም ነበር ያሳቀኝ። ስቶፉን ላይ ያይዥ ብሏት በቃ ሻይ እያፈላች እዛ በአንድ ክፍል ውስጥ ልጅቷን በቃ ምን ሊያደርጋት እንደፈለገ አላውቅም። ጭራሽ እንደውም በዓልና ክብር ምናምን ብሎ የሌለ በዓል ማለት ነው። ገና ነው ፋሲካ ጾም አልተፈታም። ምን አስበ ነው ብሩኬ? በዓሉን ምን ማስመለከተ ነው? አንተ እሷን ያገትክበትን ቀንና ሰዓቱን እያከበርክ ነው ወይንስ ምን አይነት በዓል ነው ብሩኬ ማለት ነው? ብቻ ግን እውነት ለመናገር በቃ በጣም ነበር ፈታ ዘና ያደረጉኝና እሷም በቃ ባገኘችው አጋጣሚ ተሰማዋለች፣ እሱም እንደዛውና በቃ ፍቅራቸውን ይቺ አንድ ክፍል ውስጥ ያለችው ነገር ወይም አንዱ ክፍል ፍቅራቸውን በጣም አሪፍ እንደሆነ አድርጎታል ብዬ አስባለሁ። ይመቻችሁ። እገታው ተመችቷችኋል ማለት ነው። እናንተ አላማችሁን እየቀጫችሁ ነው። አሪፍ ነው፣ ተመችቶናል። የእውነት ይለያል። ሽማግሌ ልላክና ላግባሽ በቃ ሁሉ ነገር አልቋል ብሏል ብሩኬ። ሁሉ ነገር ቀድሞ ስላለቀ ሽማግሌ ቤት ሲላክ ፍቃዱ ግዴታ ነው ወይንም ደግሞ ያው የታወቀ ነው ብሏል። ለምን ሁሉ ነገር መጀመሪያ ስለጨረስ ነው ብሏል። እና ምንድነው የጨረሳችሁት? አንተ እዚህ ክፍል ውስጥ አመተ ልጅቷ ምን እያደረካት ነው ብሯ? እና ውዶቼ ብቻ ግን ተመችቶናል። እውነት ለመናገር በቃ የእሷም ንግግር በቃ አረ ድረሱልኝ ያለች ጊዜ በተለይ በጣም ነበር የሳኩትና በቃ ኦሬዲ በነገራችን ላይ በፍላጎት ነው የታገተችው የምትመስለው። በቃ ከሱ ጋር ስትሆን እገቷን ሁሉ ረስታው መታገቷን ረስታው ወይ አልተመቸኝም መውጣት ፈልጋለሁ ትላለች። እና አጋች እና ተአጋች እንግዲህ ግብ ላይ ናቸው።